ቤተሰቦች እንዴት ናችሁ? ዛሬ የሁላችንም አጀንዳ በሆነ ርዕስ ተገናኝተናል። የምንለፋለት ግን ያስቸገረን መፈቀሯን እንዳወቀች ሴት ሁሌ የሚኮራብን እጃችን ውስጥ ሆኖ እንኳን የሚያመልጠን ለማግኘት ልፋት፣ ለማስቀረት ልፋት ገንዘብ የዛሬው አጀንዳችን። የዚህ ቪዲዮ ዓላማ በገንዘብ ጉዳይ ራሳችንን እንድንፈትሽ የቱ ጋር እንዳለን እንድናውቅና ጉድለታችንን እንድንሞላ ነው። በገንዘብ ጉዳይ አስተዋይ መሆን አለብን። አንዳንድ ሰው ስለ ገንዘብ እንዲወራ አይፈልግም። ግን እኮ የሚማረው ለገንዘብ ነው፣ የሚሰራው ለገንዘብ ነው፣ የሚወጣው የሚወርደው ለገንዘብ ነው። ገንዘብ ከሌለ ለምትወዳቸው አትደርስም። የምትወዳቸው ቢታመሙ እንኳን አታሳክማቸው። ህልምህን የምትኖረው ገንዘብ ስትይዝ ነው። ትምህርት ቤት እያለን ከሰውነት አካላችን ጀምሮ እስከማይታዩት ረቂቅ እስከሆኑት ሴሎች፣ ህዋሳቶች ድረስ ተምረናል። ኬሚስትሪና ፊዚክስ በጣም መሰረታዊ የሆነ ሐሳቦችን አስተምረውናል። ሂሳብ ላይ ደግሞ ከአልጀብራ እስከ ጂኦሜትሪ እስከ ካልኩለስ ድረስ ፈልጠናል። ግን አንድም ቀን ስለ ገንዘብ አልተማርንም። ገንዘብ እንዴት እንደሚያዝ፣ ምን አይነት አመለካከት፣ ምን አይነት ስትራቴጂ እንደሚያስፈልገን ማንም አልነገረን። ብዙ ነገር እናውቃለን፣ ስለ ገንዘብ ግን አናውቅም። በዚህ ምክንያት ጥሩ ገቢ ቢኖረን እንኳን እጃችን ባዶ ነው። ገቢያችን ወሩን አያሻግረንም። ብዙዎቻችን ስለ ገንዘብ ምንድነው ማድረግ ያለብኝ ብለን እንጨነቃለን። ፈረንጆቹ ከሃይ ስኩል ጀምሮ ተማሪዎቻቸውን ስለ ገንዘብ ለማስተማር እያሰቡ ነው። ምክንያቱም ትልቅ ነገር አበላሽተናል። ምክንያቱም ስለ ገንዘብ የማያውቅ ትውልድ ተፈጥሯል ብለው ያስባሉ። አንዳንድ ሰው ስለ ገንዘብ ሲነሳበት ደግሞ ስለ ገንዘብ ማወቅ ምን ያደርጋል? ዋናው ብሩን አሳዶ ማግኘት ነው እንጂ ሊል ይችላል። ከዛ አንድ ሁለት የፋይናንስ ቡክ ገለጥ አድርጎ የፋይናንስ መጽሐፍ ሲያነብ አንተ ለካ እስከ ዛሬ ሲሸወድ ኖሬያለሁ ሊል ይችላል። አዲስ ነገር ያውቃል፣ አዲስ ነገር ያያል። ባህር እየቀዘፍክ መርከብ ላይ ሆነ መርከቡ ቢሰምጥና መዋኘት ካልቻልክ ትሞታለህ። የዚህ ዓለም የትኛውም እውቀት ኖሮ መዋኘት ባለመቻል ብቻ እዛ ባህር ውስጥ ሰምጠህ ትቀራለህ። የዚህን ዓለም ባህር የምትዋኘው ስለ ገንዘብ ካወቅህ ብዙ ነገር ልታውቅ ትችላለህ። ስለ ገንዘብ ግን ማወቅ አለብን። ምን አይነት እውቀቶች ነው የሚያስፈልጉ፣ ምን አይነት ስትራቴጂዎች፣ ምን አይነት አመለካከቶች የሚለው በተቻለን አቅም ቀለል አድርገን እኔ ህይወት ላይ ተግብሬያቸው መፍትሄ የሰጡኝ የማደንቃቸው የማከብራቸው ሚሊዮነሮች የጻፏቸውን መጽሐፍት ያደረጓቸውን ኢንተርቪዎች አጣቅሰን አሪፍ ሀሳቦችን እናወራለን። አብራችሁን የኢንስፓየር ኢትዮጵያ ቤተሰብ ለመሆንና አዳዲስ ቪዲዮዎችን በፍጥነት እንዲደርሱ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ከጎን ያለችውን የደወል ምልክት ይጫኑ። ጠዋት ከአልጋው ሲነሱ፣ ማታ ወደ አልጋው ሲመለሱ የሚያነቃቁ ጥሩ ስሜት የሚፈጥሩ አጫጭር መልእክቶች እንዲደርሱ ከፈለጉ ደግሞ በቴሌግራም አድራሻችን @ኢንስፓየር ኢትዮጵያ ብለው ይቀላቀሉን። ከአነቃቂ መልእክቶቹ በተጨማሪ የሚያነቡት መጽሐፍትን ከፈለጉ ጉግል ፕሌይ ስቶር ውስጥ ገብተው ኢንስፓየር ኢትዮጵያ ብለው አፕሊኬሽኑን በመጫን የሳይኮሎጂ፣ የስኬት፣ የልብ ወለድ፣ የታሪክና ሌሎችም አይነት መጽሐፍቶችን በነጻ አፕሊኬሽናችን ውስጥ ገብተው ማንበብ ይችላሉ። ቤተሰባችን ስለሆኑ እናመሰግናለን። የመጀመሪያው በገንዘብ ጉዳይ አስተዋይ የሚያደርግ ያለህበትን ወቅ። አሁን ምን አይነት የገንዘብ ደረጃ ላይ ነህ? ምን ያህል ገንዘብ አለህ? ወይስ ዕዳ ላይ ነህ? ስንት ዕዳ አለብህ? የወር ገቢህ ምን ያህል ነው? የተጣራ ገቢህ? ንግድ ላይ ከሆንክ በአማካኝ በወር ምን ያህል ታስገባለህ? አየህ፣ ያለህበትን ስታውቅ የሆነ ቦታ ደርሳለሁ ብትል እንኳን ያምርብሃል። ምክንያቱም ሪፈረንስ አለ፣ መነሻ አለ። ከዚህ ተነስቼ ወደዚህ ደርሳለሁ ትላለህ። አንዳንድ ሰዎች የህይወታቸውን ማርሽ የሚቀይሩት ከባድ ጊዜያት ሲመጡ፣ በጣም የሚወዷቸው ሰዎች ሲታመሙ ለካ እስከ ዛሬ እየሰራው አልነበረም፣ ገንዘብ ስበትን ነበር፣ ስቀልድ ነበር ይላሉ። ከጓደኞቻቸው አንሰው ራሳቸውን ሲያገኙት እኔ ግን የቱ ጋር ነበርኩ፣ ምን ሳደርግ ነበር ይላሉ። እንደዚህ አይነት ጥያቄ የሚጠይቁት ከባድ ጊዜያት ሲመጡ ነው። አንተ ግን ያ ጊዜ እስኪመጣ አትጠብቅ። አሁን ንቃ፣ ያለህበትን ወቅ። ምኑ ጋር ነው ያለው?
ምን እየሰራህ ነው? በትዝታ መኖር አቁም። ድሮ ከሚሉ ሰዎች ጋር አትዋል። እኛ እኮ በደና ጊዜ በላ ነው ጠጣ ነው። ድሮ በጉን በ2 ብር ገዝተን የበጉን ቆዳ 5 ብር ሸጠን እናተርፍ ነበር ከሚሉ ሰዎች ጋር አትዋል። በትዝታ መኖር አቁም። አንዳንድ ሰዎች ሩቅ አትሂድ፣ በለውጡ እንኳን ዘይቱ እኮ እንዲህ ነበር እንዴ አሁን እኮ ስንት እንደገባ ከሚሉ ጋር አትዋል። በትዝታ መኖር አቁም። ዴል ካርኔጌ የሞተን ውሻ ማንም እንደማይደበድብ እወቅ ይለናል። ሞቷል፣ ያ ጊዜ አልፏል፣ አትመልሰውም። ሁኔታዎችን መቀየር አትችልም። ያ ኑሮ ርካሽ የነበረበትን ጊዜ ልትመልሰው አትችልም። አንዳንድ ሰው ይሄን ሲሰማ ነበር ጥሩ ገንዘብ ነበረኝ፣ ለሰው አበድሬ ካዱኝ፣ ቢዝነስ ውስጥ ገብቼ ከሰርኩ ሊል ይችላል። እሱን ሁሉ እርሳው። እውነት ነፃ ያወጣሃል። ያለህበትን ተቀበል። ምን ያህል ገንዘብ አለ? በቃ ዕዳ ውስጥም ከሆንክ ዕዳ ምን ያህል ነው? ባንክ ውስጥ ስንት ገቢ አለ? የወር ገቢ ስንት ነው? እሱን እወቀው። ያኔ በገንዘብ ለመቀየር ራሱ ይመቻል። ትራክ አድርገው፣ ገቢህን እወቀው። ሁለተኛው የገንዘብ እቅድ አዘጋጅ ይባላል። ያለህበትን ካወቅ ከተቀበልከው አሁን ወዴት መድረስ እንደምትፈልግ ስለ ነገ የገንዘብ መዳረሻ ማሰብና ማቀድ ጀምር። የምታቅደውም የምታስበውም ወረቀት ላይ መሆን አለበት። ብዙ ጊዜ እንዲህ መሆን እፈልጋለሁ፣ እንደዚህ ማሳካት እፈልጋለሁ እንላለን እንጂ ይሄን ያህል ገቢ እንዲኖረኝ፣ ይሄን ያህል ተቀማጭ እንዲኖረኝ አንልም። አሁን ግን ማለት አለብን። ምን ያህል ገቢ ነው በወር እንድታስገባ የምትፈልገው? ምን ያህል ተቀማጭ ነው እንዲኖርህ የምትፈልገው? አየህ፣ ጥቃቅኑን ሁሉ ማቀድ አለብህ። የገንዘብ ነፃነት የሚኖርህ መቼ ነው? የገንዘብ ነፃነት ማለት አንተ ያስቀመጥከው ገንዘብ ስራ ብትሰራም ባትሰራም የሚያኖርበት ደረጃ ላይ ሲደርስ ማለት ነው። ጥሩ ተቀማጭ ስላለ ትኖራለህ ባስቀመጥከው ገንዘብ። መቼ ነው እዛ ስቴጅ ላይ የምትደርሰው? ከ10 ዓመት በኋላ ነው? ከ5 ዓመት በኋላ ነው? ከ15 ዓመት በኋላ ነው? ከ20 ዓመት በኋላ ነው? ከአሁን ጀምሮ አስበው። አየህ፣ ጥቃቅኑ ነገር ላይ መጨነቅ አለብህ። መቼም ታውቃላችሁ፣ ለመዝናናት እኮ እቅድ የምናወጣው ጥቃቅኑ ድረስ ነው። የምንለብሰው አይቀረን፣ የምንበላው አይቀረን፣ መቼ እንደምንነሳ፣ ስንት ሰዓት እንደምንወጣ፣ የት ቦታ እንደምንሄድ፣ በምን አይነት ሁኔታ እንደምናሳልፈው፣ ስንት ገንዘብ እንደምናወጣ ሁሉ እናቅዳለን ለመዝናናት። ለመኖርስ መቼ ነው ማቀድ የምንጀምረው ታዲያ? የረጅም ጊዜ አውጣ። በአጭር ጊዜ ስለመቅደም፣ ትልቅ ገንዘብ ስለማስቀመጥ አታስብ። የረጅም ርቀት ሐሳብ ይኑርህ። የ100 ሜትር ሯጭ አትሁን። የ100 ሜትር ሯጭ በሰከንድ ውስጥ ሮጦ አፈትልኮ ከወጣ በኋላ ይደክምና ያቆማል። በገንዘብ ማራቶኒስት መሆን አለብህ። ረጅም ርቀት ማሰብ አለብህ። በረጅም ጊዜ ሂደት ትልቅ ተቀማጭ አስቀምጣለሁ በል፣ በፍጥነት እሰበስባለሁ አትበል። እንደውም ምድራችን ላይ በጣም ከሚከበሩ በኢንቨስትመንት በጣም ምርጥ መጽሐፍ ነው ከሚባሉ በተለይ ዋረን በፌት የኔን ህይወት ቀይሮታል፣ ይህን የሚያክል መጽሐፍ የሚሉለት መጽሐፍ አለ፣ ዘ ኢንተለጀንት ኢንቨስተር የሚል የቤንጃሚን ግርሃም መጽሐፍ። እና እዛ መጽሐፍ ላይ በጣም ብዙ ሐሳቦች አሉ፣ ግን 3 ነገሮችን በደንብ አድርጎ ያነሳል። ቤንጃሚን ግርሃም እንዲህ ይለናል። አንደኛ፣ የተጋነነ ትርፍ አትፈልግ፣ የረጅም ጊዜ ዓላማ ይኑርህ። ሁለተኛ፣ ሚስተር ማርኬትን አትመነው፣ ገበያ አይታመንም፣ ተለዋዋጭ ነው። እሱ ሲገላበጥ አንተ መገላበጥ የለብህም፣ የራስህ አቋም ያስፈልግሃል ይላል። ሶስተኛው፣ የራስህ የገንዘብ ህግ ያስፈልግሃል፣ መቼም የማትሽረው አቋምህ የሆንክለት የምትቆምለት የምትኖርለት የገንዘብ ህግ ያስፈልግሃል ይለናል። ይህን ሁሉ ግን የምታደርገው እቅድ ካለ ነው። የረጅም ጊዜ ገንዘብ እቅድ፣ የአጭር ጊዜ ገንዘብ እቅድ ብለህ አስቀምጥ። የወር ገቢህን ተቀማጭህን ሁሉ አቅድ። ሶስተኛው፣ በገንዘብ ጉዳይ በጣም አስተዋይ፣ ስኬታማ የሚያደርግህ ካንተ የተሻለ ሰው መስማት ነው። አንዳንዴ በጣም ለውሳኔ የምትቸገርባቸው ወቅቶች አሉ። ገንዘቡ እጅ ላይ ይኖራል። ምን ልስራ? ምን አይነት ቢዝነስ ላይ ኢንቨስት ላድርግ? ምን ላድርግበት? ይሄን ነገር እንዴት አድርጌ በደንብ ላስቀምጥ ብለህ ለመወሰን የምትቸገርባቸው ወቅቶች አሉ በገንዘብ ጉዳይ የተለያዩ። እና በእንደዚህ አይነት ወቅቶች ላይ ካንተ በ5 በ10 እጥፍ የተሻለ ሰው ማማከር አለብህ። በገንዘብ ካንተ አሁን ካለህበት 5-10 እጥፍ ተቀማጭ ያለው ሰው፣ ትልቅ ደረጃ የደረሰ ሰው ማማከር አለብህ። ለምን? አሁን አንተ የደረስክበትን እሱ የሆነ ጊዜ አልፎታል፣ የሆነ ጊዜ ገጥሞት ነበር። ስለዚህ እንደዚህ አይነት ሰዎች አማከር። ብዙ ሰው ግን
ጓደኛውን፣ ቤተሰቦቹን ያማክርና እነሱ ያሉትን ሰምቶ እና ስሜቱን ጨምሮበት ያደርገዋል። ከዛ ቆይቶ ነው የሚማረው፣ ሲከስር ነው የሚማረው። ወይኔ እንዲህ ባላደርግ ይላል። የተሻለ ሰው መስማት አለበት። በተለይ ውሳኔዎች ላይ፣ ከባባድ ውሳኔዎች ላይ ከአንተ የተሻለ ሰው አማክር። ምክንያቱም የሱ ልምድ፣ የሱ ጥበብ፣ የሱ የገንዘብ ብስለት አንተን ይጠቅምሃል። ሁሌም እንደምንለው ቻይኖች ስለ መንገዱ ማወቅ ከፈለግ ከመንገዱ የሚመለሱትን ሰዎች ጠይቃቸው ይላሉ። ከአንተ የሚሻል ሰው ስማ፣ ከአንተ የሚሻል ሰው ጠይቅ። ያኔ ለውሳኔ ይመቻል። እኔ ሁለቱንም አድርጌው ያውቃለሁ። ጓደኞቼን፣ እኩዮቼን፣ ከኔ ብዙም የማይሻሉ ሰዎችን አማክሬ የወሰንኩት ውሳኔና ከኔ በብዙ እጥፍ የሚሻሉ ሰዎችን የወሰንኩት ውሳኔ የሰጡኝ ለውጥ ይለያያል። ምክራቸው ራሱ ይለያያል። ለምን? ያለፈበትና ያላለፈበት ሲመክርህ እኩል አይደለም። አንዱ በስሜት ነው፣ አንዱ በምክንያት ነው። አንዱ ያውቀዋል፣ በብስለት ነው። አንዱ እንዲህ ብታደርግ ለአንተ ጥሩ ስለምመኝልህ ብሎ ነው የሚነግርህ። ከአንተ የሚሻሉ ሰዎችን ስማ። አራተኛው የገንዘብ ህይወትህን በጣም ልዩ አድርጎ የሚያሻሽለው እቁብ ግባ። ሁለት አይነት እቁብ አለ በነገራችን ላይ፣ ከሰዎች ጋር የምትገባውና ከራስ ጋር የምትገባው። ያው ከሰዎች ጋር የምትገባው የተለመደ ነው እኛም ሀገር። በተለይ ንግድ ላይ ከሆንክ እጅ ላይ ቶሎ ቶሎ በየቀኑ ብር የሚመጣ ከሆነ እጅ ላይ ከሚቀመጥ ከምታጠፋው ለሆነ ነገር ከምታደርገው እቁብ ብጥለው ይጠራቀማል በሚል ኮንሰፕት ትልቅ ገንዘብ ልትሰራበት ትችላለህ። ግን አንዳንድ ጊዜ አንተ በሳምንት ወይ በወር ከሆነ ገቢውን የምታስገባው ከራስ ጋር እቁብ መግባት ትችላለህ። ምን አይነት ነው እሱ ልትሉ ትችላላችሁ። ለምሳሌ እኔ በዚህ 10 ወር ውስጥ 50 ሺህ ብር ማስቀመጥ እፈልጋለሁ፣ በወር 5000 አስቀምጣለሁ ካልክ እቁብ እንደሚጥል ሰው ሆነ ዲሲፕሊንድ ሆነ 5000 ትጥላለህ። 50 ሺህ እስኪሞላ ማለት ነው በ10 ወር። ይሄ ለራስህ የምትገባው እቁብ ነው። ዲሲፕሊን ይጠይቃል፣ ታደርገዋለህ። ልክ 50 ሺህ ስትሞላ ራስን ትሸልማለህ። በቃ እኔ በጣም ጀግና ነኝ 50 ሺህ ያደረስኩት ብለህ ራስን የሆነ ነገር ትሸልመዋለህ። ከዛ ሌላ ሪካርድ ታዘጋጃለህ። አሁን ደግሞ 50 ሺህ፣ አሁን ደግሞ 100 ሺህ፣ አሁን ደግሞ እንደዚህ በአቅምህ ማለት ነው። ከትንሹም ልትነሳ ትችላለህ፣ በአቅምህ ከትልቁም ልትነሳ ትችላለህ። ምን ይሆናል መጨረሻ ላይ? የራስን ሪካርድ በበጣጠስከው ቁጥር ገንዘብ መሆኑ ያቆምና የቁጥር ጨዋታ ይሆናል። እንደውም ቶኒ ሮቢንስ መኒ ማስተር ዘ ጌም በሚለው መጽሐፉ እንደዚህ ይላል፣ ገንዘብ ማለት ጨዋታ ነው። ለማሸነፍ እያቀድክ ካልሆነ በተዘዋዋሪ ለመሸነፍ እያቀድክ ነው ይለናል። በቃ እንደ ጌም ማየት ትጀምራለህ። ከራስ ጋር ፉክክር ውስጥ ትገባለህ፣ እልህ ውስጥ ትገባለህ። ዋረን በፌትስ ምን ይላሉ? ለኔ ገንዘብ ማስቀመጥ ማለት ጌም ነው እና ብዙ ሰዎች ገንዘብህን ለምን አትሰጥም ሲሉኝ እናደዳለሁ። ጌሙን ተሸነፍላቸው ያሉኝ ይመስለኛል። ጨዋታውን ተሸነፍላቸው ያሉኝ ይመስለኛል። ጨዋታው እኮ ማንበብ፣ መጣር፣ ገንዘብ ማስቀመጥ፣ የገንዘብ እውቀትን ማሳደግ የሚጠይቅ ነው። ይሄ ደግሞ ለሁሉም ሰው ክፍት ነው፣ ለሁሉም ሰው እኩል ነው ይሉናል። ስለዚህ ከራስ ጋር እቁብ ግባና የመኒን የገንዘብን ጨዋታ ጀምረው። አምስተኛው በገንዘብ ጉዳይ አስተዋይ የሚያደርግህ ጠቢብ የሚያደርግህ የገንዘብ እውቀትህን አሳድግ ነው። አንድ ሰው ኢንጂነር መሆን ቢፈልግ ምን ያድርግ ብላችሁ ኢንጂነሪንግ ይማራ፣ ኢንጂነሪንግ ያጥና ነው የምትሉኝ። ነርስ መሆን ይፈልጋል፣ ምን ያድርግ ብላችሁ ነርሲንግ ይማር፣ ነርሲንግ ያጥና ትላላችሁ። የገንዘብ ነፃነት እንዲኖረው አንድ ሰው ምን ያድርግ ከተባለ ስለ ገንዘብ ማወቅ፣ ስለ ገንዘብ ማንበብ፣ መመርመር ነው ያለበት ነው የምትሉኝ መቼም። ስለዚህ ሁልጊዜም ባለንበት መቆም የለብንም። ሁሌም በእውቀት ማደግ አለብን። የብዙዎቻችን ችግር ገንዘቡን ማምጣት አይደለም፣ ማስቀረት ነው። ያስቀረነው ደግሞ ሌላ ወልዶ እንዲመጣ ማድረግ ነው ትልቁ ችግር። ይሄ ደግሞ እውቀት ይጠይቃል። ገንዘብ ማለት የጦር ሰራዊት ነው። መቼም ታውቃላችሁ፣ የጦር ሰራዊት ወደ ጦርነት ሲሄድ ሌሎች ወታደሮችን ማርኮ ማምጣት አለበት፣ መማረክ የለበትም። ገንዘብም እንደዛ ነው። ከኪስህ ያወጣኸው ገንዘብ ሌላ ገንዘብ ማርኮ ደብል ሆኖ ጨምሮ መምጣት አለበት። ይሄ ደግሞ በቀላል የሚሰራ አይደለም። ስትራቴጂ ያስፈልገዋል፣ ኢንተለጀንስ ያስፈልገዋል፣ በጣም የሚገርም አስተውሎት፣ ጥበብ ይጠይቃል። ይሄ ደግሞ በማንበብ በህይወት ልምድ የሚመጣ ነው። እንደ ሞኝ መሆን የለብህም። ከራስ ስህተት መማር የለብህም። ሞኝ ለሁሉም ጥያቄ ይመልሳል፣ ብልጥ ግን ከሰው ይማራል። ካንተ ከተሻሉ በዚህ ጉዳይ በገንዘብ ጉዳይ ትልቅ ቦታ የደረሱ ሰዎችን ስማ፣ የነሱን መጽሐፍ አንብብ።
አስተዋይ ያደርግሃል። ብዙ ጊዜ ዋጋ የምንከፍለው ጊዜያዊ ደስታ ለሚሰጡን ነገሮች ነው። መቼም በጣም የምትወደውን ተከታታይ ፊልም ለማየት እኮ ብዙ ዋጋ ትከፍላለህ። የባንክ አካውንት ላይ ግን ምንም አልጨመረልህም። አየህ፣ ስለ ገንዘብ ማንበብ፣ ስለ ገንዘብ ቪዲዮ ማየት እንደ ፊልሙ ላያዝናና፣ ላያስቅህ፣ እንደው ልብህን አንጠልጥሎት ላትጨርሰው ትችላለህ። ግን ህይወትህን በሂደት ውስጥ ከፍ ያደርገዋል። አየህ፣ ለዛ ነው ቀላሉን ካደረክ ህይወት ትከብድሃለች፣ ከባዱን ካደረክ ግን ህይወት ቀላል ትሆናለች የሚባለው። ከባዱ ስለ ገንዘብ ዕውቀትህን ማሳደግ ነው። ከባዱን አድርግ። 6ኛው ህግ ይኑርህ ከዛ ደግሞ አክብረው ይባላል። በገንዘብ ከፍ ማለት የሚፈልግ ሰው የራሱ የገንዘብ ህግ ያስፈልገዋል። አየህ፣ መተዳደሪያ ደንብ ሊያስፈልግህ ይችላል። ምን ያህል ገንዘብ ነው የምታስቀምጠው ከምታገኘው ላይ? ስንት ፐርሰንት? 10% ነው? 20% ነው? 40% ነው? ለህግ መታመን አለብህ። ህግህን ካወጣኸው በኋላ ምድር ከፍ ሰማይ ዝቅ ቢል ከዛ ህግ አትነቃነቅ። ካገኘኸው ላይ ታስቀምጣለህ። ጂም ሮን የሀብታምና የደሃ ልዩነት አንዱ ህግ አለው፣ አንዱ ህግ የለውም ይላል። ሀብታሞች ገንዘብ ሲያገኙ መጀመሪያ ስለሚያስቀምጡት ያቅዳሉ፣ ከዛ የተረፋቸውን ያጠፉታል። ድሆች ደግሞ ያገኙትን መጀመሪያ ያጠፉታል፣ የተረፋቸውን ያስቀምጣሉ ይለናል። ልዩነቱ መተዳደሪያ ህግ ነው። መተዳደሪያ ህግ እንዲኖርህ ገቢ ትልቅ መሆን አይጠበቅበትም። አንድ ሀገር ህገ መንግስት እንዲኖረው 10 ሚሊዮን ህዝብ ይኑረው 100 ሺህ ይኑረው የሚባል ህግ የለም። ህዝብ ካለ መሬት ካለ መተዳደሪያ ህግ ያስፈልጋል። አንተም የገንዘብ ህይወት ላይ ትልቅ ቦታ ስለመድረስ የምታስብ ከሆነ መቼም የማትቀይረው የማትነቀንቀው ህግ ያስፈልጋል። ይሄን ያህሉ ይቀመጣል ትላለህ። አየህ፣ ስሜት አይነዳህም። ያየኸውን ሁሉ አትገዛም። ሰዎች በአንተ ህይወት ጣልቃ አይገቡም። እንደዚህ ብትሰራ እኮ እንደዚች አይነት ቢዝነስ ብለው በአጭሩ አያስቀሩህም። ህግ አለ። 7ኛው የሚያስፈልግህንና የምትፈልገውን ላይ ይባላል። አንዳንድ ሰው ከሰውነት ክፍልህ በጣም የሚያስፈልግህ የቱ ነው ቢባል አይኔ፣ እጄ፣ እግሬ ሊል ይችላል። አየህ፣ ግን ያለ አይንህ መኖር ትችላለህ፣ ያለ እጅህም ያለ እግርህም መኖር ትችላለህ። የሚያስፈልግህ ግን እማትጠቅሳቸው የሰውነት ክፍሎች አሉ። ጣፊያ ከሌለህ አትኖርም። ግን ማንም ሰው ጣፊያ አይልም። በገንዘብ ህይወት አንተ የምትፈልገው ነገር ሊኖር ይችላል። አንተ የምትፈልገው በጣም ዘመናዊ ሞዴል ያለው ስልክ ሊሆን ይችላል። አዲስ ፋሽን ልትለብስ ትችላለህ፣ ሊያምርህ ይችላል። ግን አያስፈልግህም። የምትፈልገው ሁሉ ያስፈልግሃል ማለት አይደለም። አየህ፣ በገንዘብ ጉዳይ ከስሜት የጸዳ መሆን አለብህ። ምክንያታዊ መሆን አለብህ። ጊዜው ሲሄድ አመት ሲቆይ ዋጋቸው የሚቀንሱ ነገሮች ላይ ገንዘብህን አታጥፋ። ዛሬ ገዝታቸው የዛሬ አመት በጣም ዋጋቸው የሚወርዱ ነገሮች ላይ ለምን ገንዘብ ታጠፋለህ? አንዳንድ ሰው በጣም ወሳኝ ነገሮች ላይ ማውጣት አይፈልግም። የሚያስፈልጉት ነገሮች ላይ ማስተርስ ለመማር ወይ ኮርስ ለመውሰድ ገንዘቡን ረረረ በጣም ትልቅ ብር ነው ይልና ማታ ሲዝናና የሚያጠፋው ግን ከዛ ሊበልጥ ይችላል። አየህ፣ ይሄ ነው ልዩነቱ። የምትፈልገውንና የሚያስፈልግህን መለየት አለብህ። ስለፈለክ ብቻ አታድርግ። 8ኛውና የመጨረሻው በገንዘብ ህይወትህ ውስጥ ከላይ የዘረዘርናቸውን ነገሮች ሁሉ አድርገህ እንዳታቆም፣ ጀምረህ እንዳታቆማቸው፣ እንድታሳካቸው ለምንህን ማወቅ አለብህ። አየህ፣ አንዳንድ ጊዜ የሚያበረታ ነዳጅ የሚሆን ምክንያት ያስፈልግሃል፣ ጀምረህ እንዳታቆም ማለት ነው። ሰዎች ምክንያት ሲኖራቸው ለምናቸውን ሲያውቁ ማሰብ እንኳን የሚከብዱ ነገሮችን ያሳካሉ። አየህ፣ ቁጭ በልና ለምንድነው ይህን ያህል የወር ገቢ እንዲኖረኝ የፈለኩት? ለምንድነው በአመት እንደዚህ አይነት ገቢ ማግኘት የፈለኩት? በልና ለምንህን ዘርዝረው። ለቤተሰቦቼ ልደርስላቸው፣ ለምወዳቸው ይሄን ላደርግ ስለምፈልግ፣ እኔ በጣም ደስተኛ የተረጋጋ ህይወት እንዲኖረኝ፣ ቤተክርስቲያን መስጊድ ልሰራ ልገነባ፣ ለተቸገሩ ሰዎች ልረዳ። በጣም ብዙ ምክንያቶችን ልጠራ ትችላለህ። ደምህን ያሞቀዋል፣ እንድትቀየር ያደርግሃል። የማይበርድ ፍላጎት ውስጥ ይቀጣጠላል። ይህን ሳላደርግማ አላቆምም ትላለህ። ሰዎች ምክንያት ሲኖራቸው፣ ዓላማ ሲኖራቸው ብዙ ነገር ይቀይራሉ። በቂ ምክንያት ሲኖርህ ሙሉ አቅምህን ትጠቀማለህ። እስከ ዛሬ አስበህ የማታውቃቸውን ሐሳቦች ሁሉ ብልጭ ይሉልሃል። እንዲህ ብታደርግ እኮ የገንዘብ ህይወትን ትቀይራለህ፣ እጥፍ ታደርጓለህ ገቢህን፣ እንዲህ ስራ፣ እንዲህ ተማር ይልሃል። ውስጥ ዓላማ ሲኖርህ
አንዳንዴ በጣም ያስፈልገኛል ብለህ ራስህን እኮ ስታስጨንቀው ብዙ የሚገራርሙ ሀሳቦች መጥተውልህ ያውቃሉ። ለምን? አይምሮ አርጀንት ስቴት ውስጥ ገብቷል። ሴንስ ኦፍ አርጀንሲ የሚባል ይሄ የችኮላ ያስፈልገኛል የሚል ጥማት ሲኖር ብዙ ነገር ትቀይራለህ። ዓላማ በጣም ወሳኝ ነው። ለምንህን ምክንያትህን ካወቅ ከላይ የዘረዘርናቸውን የገንዘብ ስትራቴጂዎች የፈለግከውን ህይወት ላይ ከተገበርክ ብዙ ነገር ትቀይራለህ። ቤተሰቦች ከዘረዘርኩላችሁ የገንዘብ ህይወታችንን በገንዘብ ብልህ የሚያደርጉንን አስተዋይ የሚያደርጉንን መፍትሄዎች ስትሰሙ የትኛውን ተመቻችሁ? የትኛውን ወደዳችሁት? እኔ ህይወት ላይ የሆነ ነገር ይጨምራል ያላችሁት ከ8ቱ መፍትሄዎች መካከል የትኛውን ስትሰሙ ኮመንት አድርጉልኝ፣ አነበዋለሁ። እስከ መጨረሻው አብራችሁን ስለቆያችሁ ስለምትከታተሉ በጣም አድርጌ አመሰግናለሁ።